በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉቃስ ወንጌል ምዕራፍ 9 ከቁጥር 12 እስከ 17። ቀኑም ይመሽ ጀመር። 12ቱም ቀርበው በዚህ በምድረ በዳ ነንና በዙሪያችን ወዳሉ መንደሮችና ገጠሮች ሄደው እንዲያድሩና ምግብ እንዲያገኙ ሕዝቡን አሰናብት አሉት። እርሱ ግን እናንተ የሚበሉትን ስጧቸው አላቸው። እነርሱም ሄደን ለዚህ ሁሉ ሕዝብ ምግብ ካልገዛን ከ5 እንጀራና ከ2 ዓሣ የሚበልጥ የለም አሉት። 5,000 ሰዎች ያህል ነበሩና ለደቀ መዛሙርቱ በየክፍሉ 50 አስቀምጧቸው አላቸው። እንዲህም አደረጉ። ሁሉንም አስቀመጧቸው። 5ቱንም እንጀራና 2 ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረካቸው። ቆርሶም ለሕዝቡ እንዲያቀርቡ ለደቀ መዛሙርቱ ሰጠ። ሁሉም በልተው ጠገቡ። ከእነርሱም የተረፈው ቁርስራሽ 12 መሶብ ወሰዱ። ስለ ቃሉ ልዑል እግዚአብሔር አምላካችን የተመሰገነ ይሁን። በዚህ ጊዜ የሐዋርያት ጭንቀትና የጌታችን ፈታኝ ጥያቄ ከቁጥር 12 እስከ 13 ተመልክተናል። ምሽት በሆነ ጊዜ ሐዋርያት ሕዝቡ የሚበላው ስለሌለው ወደ መንደሮች ሄደው ምግብ እንዲገዙ አሰናብታቸው ብለውት ነበር። ነገር ግን ጌታችን እናንተ የሚበሉትን ስጧቸው አላቸው። ሐዋርያት ያዩት የሥጋን ጉድለት፣ የምግብ ማጣትን ብቻ ነበር። ጌታችን ግን እናንተ ስጧቸው ሲላቸው ሥልጣነ ክህነትንና የበረከት ምንጭነታቸውን ሊያሳያቸው ፈልጎ ነው። ቤተ ክርስቲያንም ሁል ጊዜም ለምእመናን የነፍስም የሥጋም ምግብ የመስጠት ኃላፊነት አለባት። የለንም ብሎ መሸሽ ሳይሆን ያለንን ጥቂት ነገር 5 እንጀራ ይዞ ወደ ጌታ መቅረብ እንደሚገባ ያስተምራል። ለምን? ላለው ይጨመረለታል ነውና። ስለዚህ ከቁጥር 14 እስከ 16 ደግሞ ጌታችን ሕዝቡን በየ50ውና በየ100 እንዲቀመጡ ትእዛዝ ሰጥቶ ነበር። ከዚያም 5ቱን እንጀራና 2 ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከው። ቤተ ክርስቲያናችንም ሕዝቡ በስርዓት መቀመጡ በቤተ ክርስቲያን ያለውን ስርዓት አምልኮ ያሳያል። እግዚአብሔር የሰላምና የስርዓት አምላክ እንጂ የሁከት አምላክ አይደለምና ጌታችን ወደ ሰማይ አሻቅቦ ማየቱ በረከት የሚገኘው ከሰማያዊው አባት መሆኑን ለማሳየት ነው። ጥቂቱ የሚበዛውና የሚባረከው በምስጋና ስለሆነ ነው። እግዚአብሔር ካልባረከው በምድር የሚሰሩ ሁሉ በከንቱ ይሰራሉ። ስለዚህ 5ቱ እንጀራ የ5ቱ አዕማደ ሃይማኖት፣ 2 ዓሣ ደግሞ የፍቅረ እግዚአብሔርና የፍቅረ ቢጽ የባልንጀራ ፍቅር ምሳሌ ናቸው ማለት ነው። በመጨረሻም በቁጥር 17 ላይ ሕዝቡ ሁሉ በልተው ጠገቡ ይላል። ከተረፈውም ቁርስራሽ 12 መሶብ ሞላ። ትርፍ ነው ይሄ፣ የተረፈ የቀረ። የእግዚአብሔር በረከት ልክ የለውም፣ ለሁሉም ይተርፋል። 12 መሶብ መትረፉ ለ12 ሐዋርያት ለዓለም ሁሉ ወንጌልን ለሚያደርሱ የተሰጠ የበረከት ዋስትና ነው። በረከቱ ግን አትጎድልም እንዳለ መዝሙር 132 ቁጥር 3 ልበ አምላክ ቅዱስ ዳዊት እና የቅዱሳን አባቶቻችንን ታሪክ እንኳን ብንመለከት አባ ዮሐንስ ሐጺር የተባሉት አንድን ደረቅ እንጨት ውሃ ጠጣው ተብለው በታዘዙ ጊዜ በታዛዥነትና በጸሎት ለ3 ዓመት ያለመታከት ተስፋ ያለመቁረጥ አጠጥተውታል። ያ ደረቅ እንጨት በቀለ፣ አበበ፣ ፍሬም አፍርቶ ያንን ፍሬ ለአባቶች ሲያቀርቡ ይህ የታዛዥነትህ ፍሬ ነው ያሏቸው። ስለዚህ በዚህ ወንጌል ላይም ሐዋርያት ሕዝቡን አስቀምጡ ሲባሉ ሳይጠራጠሩ በመታዘዛቸው የታላቅ በረከት ምስክሮች ሆነዋል ማለት ነው። ስለዚህ 5 እንጀራ ብቻ አለን ብለን ከመጨነቅ ያለንን ለጌታ ሰጥተን በረከቱን መጠበቅ የተሻለ ነው። ይህ ተአምር የቅዱስ ቁርባን ምሳሌ ነው። ጌታ ራሱን እንጀራ አድርጎ ለዓለም ሰጥቷል። የሚበላውም ሊራብ አይችልም። ስለዚህ በቤተ ክርስቲያን አገልግሎት ውስጥ ስርዓትና ትህትና የበረከት መክፈቻ መሆናቸውን ያሳስባል፣ ያስተምረናል። ስለ ቅዱስ ቃሉ ልዑል እግዚአብሔር አምላካችን የተመሰገነ ይሁን። የዛሬው ወንጌል የሉቃስ ወንጌል ምዕራፍ 9 ከቁጥር 12 እስከ 17
ወስብሐት ለእግዚአብሔር። ይቆየን።